ጫና የምትደረገው ሴቷ ላይ ነው። ሴትም አያስችላትም። በቃ በዛ ታለቃቅስባት እሺ ትልና ታረጋለች። ይሄ ማለት በወር በተቀበለች ቁጥር ትልካለች። ሴት ልጅ የዋህ ናት። ልቧ ፌስታል ነው። በትንሽ ነገር ነው የምትታለለው። 10 ዓመትም 20 ዓመትም ብረዱት ወደፊትም ያን ያክል ብረዱት ተግብርናው አይለቅም። ራሳችሁን ማደራጀት ያለባችሁ ራሳችሁ ናችሁ። እናንተ ተደራጅታችሁ እነሱ መውጣት ነው እንጂ ያለባችሁ እናንተ ይሄን ያህል ዓመት አገልግላችሁ ሄዳችሁ እነሱ ላይ ልትወርቁና እነሱ ሊጦሯችሁ ሰላሙ አለይኩም ወራህመቱላህ ወበረካቱ። ውድ የተከበራችሁ የከማል ወሎ ዩቲዩብ ቻናል ተከታታዮች ሰላም፣ ፍቅር፣ ጤና በያላችሁበት ዓለም ዳርቻ ይብዛልኝ። ይህ የምትመለከቱት ከማል ወሎ ነው። ከማል ወሎን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከማል ወሎ ቤት ስትመጡ ጠቃሚ ምክሮች፣ ቀልዳ ቀልዶች እንዲሁም ደግሞ ብዙ ትውስታዎችን ታገኛላችሁ። እናንተ ብቻ የሚጠበቀው ላይክ ማድረግ ነው። ዛሬ ይዤላችሁ የመጣሁት ለየት ያለች ራሳችሁን የምታስደስት ወይም ደግሞ ደስ የምትል ቪዲዮ ይዤላችሁ መጥቻለሁ። የሁላችሁንም ሀሳብ የሁላችሁም ተግባሮት ነው ብዬ አስባለሁ። እንግዲህ ስደትና ኃላፊነት የሚለውን ነገር ስንመለከተው እኛ እስከዛሬ ኃላፊነት ምን እንደሆነ አናውቅም። ምክንያቱም ኃላፊነት ቤተሰብ ላይ ስለሆነ ያለነው ኃላፊነት ምን እንደሆነ እንዴት እንደሚወጣም ወይም እንዴት እንደሚያዝ ኃላፊነት አናቅምም፣ አይገባንምም፣ እናቃለን ብለንም አናስብም። ከዛ ቀኑ ወይም ሰዓቱ ይደርስና መሰደድን እንመርጣለን። ተጎናችን ያለውን ሰው ያየን ተጎናችን ሂዶ አንዳንድ ነገር ሲያደርግናይና እንሸወድና እንሰደዳለን። ከተሰደድን በኋላ ቤተሰብ ላይ ሆነን ያሳለፍነውና ተሰደን ያየነው ኃላፊነት በጣም እጅግ ፍጹም ተለያይቶ ሰማይና ምድር ሆኖ እናገኘዋለን። ለምሳሌ በባህር ስንመጣ ያን ያክል አድካሚ እንደሆነና ያን ያክል አሰልቺ እንደሆነ አናውቅ። ያን ያክልም ርቀት እንዳለው አናውቅም። አብዛኞቻችን የምንሸወደው ግን ያው ቆርጠን ስለሆነ የምንሄደው ምንም አይመስልንም። ያን ሁሉ ተንገላተን፣ ተሰቃይተን፣ ተደብድበን ብዙ ነገር ደርሶብን ተኛ አይደለም ቤተሰብን አስጨንቀን ብዙ ነገር ደርሶብን አሰብንበት ቦታ እንደርሳለን። አሰብንበት ቦታ ስንደርስ እዛ ሆነን ያሰብኑና መተን ያየኑ ነገር ፍጹም ሰማይና ምድር ሆኖ እናገኘዋለን። ለምሳሌ ወይም ሳውዲ ወይ የትኛውም ሀገር ብር ዝም ብሎ የሚታፈስ ይመስለናል። ዝም ብሎ ዘገና አድርጎ የሚላክ ልክ እዛ ጎረቤቶቻችን ወይም ደግሞ ጓደኞቻችን አገራችን ላይ አንዳንድ ነገር ሲሰሩ በደህናው ጊዜ ብር ዝም ብሎ ፍስ ተደርጎ የሚሰራና የሚሰጥ ይመስለንና ብድግ ብለን እንደ ቀላል ነገር ተነስተን ስንሄድ ብዙ ኃላፊነት እንዳለብን እንዘነጋዋለን። ከዛ አሰብነበት ቦታ ላይ ስንደርስ የቤተሰብ ኃላፊነት እኛ ላይ እንደሆነ እንረዳለን። ምክንያቱም አመት 2 አመት ወይም ደግሞ 3 ወር 4 ወር ከሆነ በኋላ ልክ ቤተሰብ ጋር ደውላችሁ ስልክ ስታወሩ ኃላፊነት እንዳለባችሁ ይሰማችኋል። ከዛ የእነሱን ኃላፊነት ለመወጣት ተፍ ስትሉ እዚህ ቦታ ላይ ወይም ደግሞ ተሰደዳችሁበት አካባቢ ወይም ቦታ አገር ላይ እንዳሰባችሁት አይገጥማችሁም። ያሰባችሁት ሌላ የሚገጥማችሁ ሌላ ሲል ከአመት አመት እቅዳችሁ እየተዛባ ከወር እቅዳችሁ እየተዛባ ሲሄድ ብዙ ቦታ መነቋቆርና መተዛዘብ ይመጣል። የቤተሰብ ኃላፊነትም እኩል እንዳሰባችሁት ላይሄድላችሁ ይችላል። ከዛ ያሰባችሁ ከደረሳችሁ በኋላ ቤተሰብን የተወሰነ እንዳሰባችሁት መንገድ የተወሰነ ካስኬዳችሁ በኋላ ተሰለቻላችሁ። ምክንያቱም ለማይለወጡ ጉዳይ እንደዛ አይሆንም ብለን ስለምናስብ ያንንም ወደ ኋላ የመጣንበትን ነገር እንረሳዋለን። ያንን መንገድ ላይ የተሰቃየነውን እንደገና ደግሞ ቤተሰብ ጋር ሆነን ያሳለፍናትን ነገር ትዝ አይለን እንረሳዋለን። ከዛ 2 አመት ከሰራን በኋላ ቤተሰብ እንደሆነ አይለወጥም ብለን ራሳችንን እናሳምነዋለን።
አዎ አይለወጥም። አብዛኛው የገበሬ ልጅ ስለሆን ገበሬ ምን ብትልክለት የወርጮውን እዛው ይሸፋፍናል እንጂ አይለወጥም። እንኳን እሱ አንተ እዚህ ሁነህ ወይም እዚህ ሁነሽ አትለወጭ። ምንድነው ገበሬ አርሶ አዳሪ ነው። አንተ ደግሞ ለፍቶ አዳሪ ነህ። እንደዚህ ቀን ስራም ሆነ ምንም ሆነ እየሰራ ለቤተሰብ ትልክና ቤተሰብ ኃላፊነቱ አንተ ላይ መሆኑን ያስረዳሃል ወይም ደግሞ ታውቃለህ። አብዛኛው ቤተሰቦቻችን ካላክን ወይም ደግሞ የሆነ የሚሸጥ ነገር ብድግ አድርገው ካልሸጡ ገንዘብ እንደሌላቸው ጠንቅቀን ሁላችንም እናውቃለን። ያ ኃላፊነት እንትን ሲልብህ መጨናነቅ ይመጣል። ለአንተ ደግሞ ለህይወትህ ይችን አርጊያት ስትል ከሁሉም ኃላፊነት ትወጣለህ። ምክንያቱም መጨናነቅ ይመጣል። እዚህ ስራ አይኖርም። እዚህ ደግሞ እንዳያሰብከው ያ ብር ማፈስ ምናምን የለም። ከዛ ያ ሁሉ ትረሳና ወደ ሌላ ዓለም ትገባለህ ወይም ትገቢያለሽ። የቤተሰብ ኃላፊነት ተረሳ ማለት ነው። ያ ሁሉ ውጣ ውረድ ተረሳ ማለት ነው። ምክንያቱም አንተ እዚህ መተህ የበሰበሰ በዛሊያ የበሰበሰ ሩዝ ባቄላ እንደምትበላ አታውቅም። ከዛ ስትመጣ የተሻሻለ ነገር ልትበላ፣ የተሻሻለ ነገር ልትሰራ፣ የተሻለ ገንዘብ ልታገኝ ነው አይመጣው። አይፈረድብህም። እዚህ ከመጣህ በኋላ ግን አየር ንብረቱ ተቀያይሮ ታገኘዋለህ። ሆኖም ግን ቤተሰብ እንደዛም ሆኖ ቤተሰብ እየረዳህ አጋጣሚ ወይ ስራ ትፈታና ወይም ደግሞ አልሆነልህ ወይ ትታመምና ከነሱ አይን ወይም ደግሞ ከነሱ እይታ ውጭ ትሆናለህ። ምክንያቱም ማንኛውም ሰው የሚወድህ ሲኖርህ ስለሆነ። ለምሳሌ 500 ወይም ደግሞ በኢትዮጵያ 10,000 15,000 ታስለምዳለህ ቤተሰብን። ያን አስለምደህ አጋጣሚ ወይ ስራ ትፈታና ወይ የሆነ ነገር ይጎልህና 8,000 ወይም ደግሞ 5,000 ትልክላችኋለህ ወይም ትልኪያለሽ። ያ ሲላክ ቤተሰብ ያኮርፋል። ምክንያቱም ያስለመርከው 10-15 ስለሆነ። ያ ሲወል አረ ልጄ ምን ሆኖ ነው፣ ልጄ ስራ ፈቶ ነው ወይም ደግሞ ልጄ የሆነው ነገር አለ ብሎ የሚያስብ የለም። ምክንያቱም አንተ የነሱን ዝቅታ አይተህ በረዳህ ቁጥር ያንተ ዝቅታ የሚያይ ስለሌለ አንተን በዛ ላይ እንደምትበላ ያውቃል። አደስ እንደምትበላ ያውቃል። ሞልቶህ ተርፎህ ደልቶህ ስለሆነ ያለኸው ከዛ ተገንዘብ ላይ እንዲቀንስባቸው አይፈልጉም። ይሄን ደግሞ የምታረገው አንተ ነህ። ይሄን የምታረገው እንዴት ነው? ስትወጣ ኃላፊነት እንዳለብህ 2 ኃላፊነት እንዳለብህ ወይም ደግሞ 3 ኃላፊነት እንዳለብህ አውቀህ ተወጣህ የቤተሰብና ያንተን ኃላፊነት ጎን በጎን ትነዳቸዋለህ። ለምሳሌ 1,000 ትሰራ እንደው 500 ለቤተሰብ ከላክ 500 ለራስህ ማድረግ አለብህ። 2 ኃላፊነት በአንድ ሄዱ ማለት ነው። 700 ትልክ እንደሆነ ቢያንስ ለአንተ 200 ማስቀረት አለብህ። 100 ብር በአመት ብታስቀምጥ ላንተ በአመት ያቺ 100 ብር ስንት ሺህ እንደሆነች ሂሳብ ትመታና በጎን ራስህን መደገፍ እንዳለብህ ታሳምንና ራስህን ትደግፋለህ። ቤተሰብና አንተን ጎን በጎን ታስኬዳለህ። ሌላ በዚህ በያዝከው ስልክ ሌላ አማራጭ ሌላ ስራ እንዳለ ራስን ታሳምንና ተፍ ትላለህ። ተጨማሪ ቦነስ ለመፈለግ ማለት ነው። ምክንያቱም አሁን ሶሻል ሚዲያ ረቀቅ ብሏል። ብዙ አይነት ስራ ብዙ አይነት ነገር መስራት መሸቀል ትችላለህ እና በዛ ተፍ ብለህ ኮንዲሽንህን ታመቻቻለህ። ለምሳሌ ቲክቶከር መሆን ትችላለህ። ዩቲዩብ መስራት ትችላለህ። አሁን ሶሻል ሚዲያው ረቋል። እንደነ ኤአይ መጥተዋል። እነ ኤአይን ተሞርክዘህ ብዙ ስራ እንደምትሰራ ጥቆማ ይሰጡሃል። በዛ መሰረት ተፍ ትላለህ። ይሄ ማለት አንደኛው ሸክምህ ቀለል አለልህ ማለት ነው። ምክንያቱም የቤተሰብህን ተስር እንደዛ የምታረግ ከሆነ ያንተ ሸክም ደግሞ እየቀለለልህ ይሄዳል። ሌላው ቤተሰብን ስትረዳ ያለ የሌለህን ኃይል ሟጣህ አትርዳ። ይህ ማለት አቁም ሳይሆን መጠን ሊኖረው ይገባል ማለት ነው። ለምሳሌ ቤተሰብ የሚረዳበት 3 ወይም ደግሞ 2 አማራጮች አሉ። አንደኛ ለአመት በዓል ማለቴ ለኢድ ወይም ለሮመዳን ፍች አንድ ያለ ወይም ሲገባ ወይም ሲፈታ ያን እንደ አንድ ተወስድና አንድ እዛ ላይ ትረዳለህ። ምክንያቱም ቤተሰቦቻችን
እኛ ኑረን እኛ ካረዳናቸው እነሱ ከየትም ሊያመጡ ስለማይችሉ፣ ምክንያቱም የሆነ ነገር እየሸጡ እንትን እያሉ ስለሆነ ያሳደጉን። ሁለተኛ ለአረፋ የሆነ ነገር ትላቸዋለህ። ሶስተኛ ማዳበሪያ በሚያስፈልጋቸው ሰዓት ለማዳበሪያ። ይሄ ማለት በአመት ሶስቴ ማለት ለምሳሌ 500 ሪያል ብትልክ ወይም ደግሞ 500 ድርሃም ወይም ደግሞ በዶላርም ያላችሁ ደግሞ መጠኑን እንደዚህ እያደረጋችሁ ብልኩ ከዛ የተረፈውን በአመት ውስጥ ስንት ወራቶች አሉ? 12 ወራቶች አሉ። ከ12 ወራቶች በአመት ውስጥ 3 ለቤተሰብ ስልክ ሌላውን ለራስ ማመቻቸት ትችላለህ ማለት ነው። ተጨማሪ በሶሻል ሚዲያ ነክ ከሆነ በሶሻል ሚዲያ ነክ፣ እንዲሁም ደግሞ ተጨማሪ በምታገኘው አማራጭ ለአንተ ድጋፍ ይሆናል፣ ይቀንስልሃል፣ ጫናው ይቀንስልሃል ማለት ነው። እንደዚህን አይነት አጋጣሚ ብትጠቀሙት ለእናንተ ሞር ኃላፊነቱን የተወሰነ ሊያቀልላችሁ ይችላል ማለት ነው። አብዛኞቻችን የምንሸወደው ቤተሰብ ያደርግልናል ብለን የምናደርገው ነገር በጣም እንሸወዳለን። ምክንያቱም አንተ እዚህ ሞልቶ ተርፎ ስለሆነ አንተን እዚህ ፀሐይ ለፀሐይ እንደምትሄድ አንዳንድ ጊዜ ሳስበው በረሃ ይኖር አይመስላቸውም። እና ፀሐይ ለፀሐይ እንደምትሄድ እንደዚህ በቃ ተቀቅለህ ዝም ብለህ የሞተ በዛ ላይ በልተህ እንደምታመጣው አያውቁምና መጠን ቢኖረው ባይነኝ እኔ እንደ ራሴ ያ ነገር ገደብ ቢኖረው የራስን ኮንዲሽን እያመቻቸህ ወይም ደግሞ ሴትም ተሆንሽ እንደዛው በአመት ውስጥ በሚያስፈልጋቸው ጊዜ ውስጥ እየላክሽ የራስሽን ህይወት ብታደራጂ የተሻለና የተመረጠ ሀሳብ ነው ብዬ አስባለሁኝ እኔ ማለት ነው። ሌላው እህቴ ማለት ነው እንደዚሁ እንደ ስደት ላይ ያለሽ እህቴ የምታስተካክዩ ነገር አለ። አባቴ ወይም ወንድሜ ይሄን ያደርግልኛል ብለሽ የምትሸወጂው ነገር ይሄን ብታስተካክሊ። ምክንያቱም በስደት ላይ ሴት ከፍ ያለ ገንዘብ ነው የሚሰራው። ለምሳሌ ከ5,000 በላይ ሺውን ለእናንተ እዚህ የሚያስፈልጋችሁን ነገር እያደረጋችሁ ያችን የተረፈቻችሁን ለራሳችሁ እያደረጋችሁ ለአባትሽ ወይም ለእናትሽ ለእህት ለወንድምሽ አንዴ እንደዚሁ በአመት 3 ይህን እያደረግሽ የራስሽን ህይወት ልታደራጅ ይገባል። አብዛኞቻችሁ ሴቶች ናችሁ። ወንድ እንኳን ስለሚናገርም የሆነ ቆራጥ አመራር ስለሚሰጥም ያን ያክል ቤተሰብ ራሱ ጫና አያደርግበትም ወንዱ ላይ። አብዛኛውን ጫና የምትደረገው ሴቷ ላይ ነው። ሴትም አያስችላትም። በቃ በዛ ታለቃቅስባት እሺ ትልና ታረጋለች። ይሄ ማለት በወር በተቀበለች ቁጥር ትልካለች። ሴት ልጅ የዋህ ናት፣ ልቧ ፌስታል ነው። በትንሽ ነገር ነው የምትታለለው። ስለዚህ ሴት ልጅ አብዛኛውን ጊዜ እየተሸወዱና በቤተሰብ እየከሰሩ ያሉት ሴቶች ናቸው። ወይ ቶሎ አታገባም፣ ታገባይ ትዳር ካላት ያን ያክልም ጫና ስለማይኖርባት፣ ወይም ደግሞ ታገባይም ደግሞ ተጣልታ ትለያያለች በዛው በቤተሰብ ምክንያት፣ በአንዳንድ ቤተሰብ ምክንያት። ምክንያቱም የላኪ ሲል እሷ ሁልጊዜ ቤተሰብ ስትል ህይወቷን ትረሳና እባል ጋር መጣላት ይመጣል። ምክንያቱም አስፈላጊውና ቀዳሚው ነገር ህይወት እስከሆነ ድረስ አንቺ ሲኖርሽ ተደራይተሽ ለነሱ ማረፊያ መሆን ሲገባሽ አንቺ ከስር እየላክሽ ለነሱ መውደቂያ ወይም ደግሞ አንቺ እነሱ ላይ መውደቅ የለብሽም። እነሱ አንቺ ላይ መውደቂያ ነው መደራጀት ያለብሽ እንጂ መውደቂያ ወይም ደግሞ አንቺ መጦር ነው ያለብሽ እነሱ። በእንደዚህ ሁኔታ ባትሸወጂ እና ራስሽን ብታደራጂ በሚያስፈልጋቸው ሰዓት እየረዳሽ ራስሽን ብታደራጂ የተሻለ ነው ብዬ አስባለሁ። እንደገና ኢትዮጵያ ቶቶሎ አለመደወል። ምክንያቱም ቶቶሎ ተደወላችሁ የሚመጣው ነገር ያው ገንዘብ ነው። ገንዘብ ደግሞ አንዳንድ ነገር ሲላችሁ ደግሞ ሴቶች አያስችላችሁም። እሺ አይዟችሁ፣ አትጨናነቁ፣ አብሽሩ ኢንሻአላህ ምናምን ትሉና ትዘጋላችሁ። ይሄን ደግሞ እነሱ አይዟችሁ ካላችኋቸው እንልካለን ብለው ስለሆነ ውስጣቸውን የሚያሳምኑት አይ በቃ ትልክልናለች ምናምን ችግር የለውም ብላለች ብለው ራሳቸውን ያሳምናሉ። ከዛ አንቺ ያችን ነገር ስላልሽ አንቺ ደግሞ ያንቺን እጅ እነሱ ይጠብቃሉ። ምክንያቱም ወይ የለኝም ወይ ይሄን ማድረግ አልችልም ወይ እንደዛ ነው ብትይ አይጠብቁሽም፣ ተስፋ የማያረጉ ነገር ግን አንቺ አይዞሽ አብሽሩ ችግር የለውም ምናምን ስላለሻቸው ብቻ ያችን ነገር ወይ ተሰው አንጥተው ወይ የሆነ ነገር አድርገው ይጠብቁሻል። ካሰብሽው በላይ አድርገው ይጥሉብሻል። አንቺ ደግሞ ያንን ለመውጣት ስትይ ሌላ አዲያ ትጨምሪያለሽ። ያን ለመውጣት ስትይ ያንቺ ኑሮ እያሽቆለቆለ ይሄድና ከሄድሽ በኋላም እዛ ምንም ነገር አታገኝም። ምክንያቱም
አንዳንድ ጊዜ የአንቺ ዝቅታ እነሱ ጋር ስለማይታይ የእነሱን ዝቅታ ብቻ በማየት የራስሽን ዝቅታ ጭራሽ አዝግጦ ውስጥ ተመድወል የራስሽን ዝቅታ በማየት የራስሽንም ከፍ ማድረግ ትችያለሽ። ኢትዮጵያ ቶቶሎ መደወል ያን ያክል አስፈላጊ ነው ብዬ አላስብም። ምክንያቱም የሚደወልበት ጊዜና ሰዓት አለው። ወይም ደግሞ እናንተ ልትረዱ በፈለጋችሁ ሰዓት ብትደውሉ አሪፍ ነው። ምክንያቱም ያለ ፕሮግራም ትደውሉና ያለ ፕሮግራም ሌላ ዲያ ይመጣባችኋል። ይሄንን ብታስተካክሉና ሴቶች ራሳችሁን ብትጠብቁ ባይነኝ። ምክንያቱም ይህን ያህል ዓመት ረድታችኋቸው ያልተነሱ ቤተሰቦች ወደፊትም ይህን ያክል ዓመት ብረዷቸው ሊነሱ አይችሉም። እነሱ ያው ጭሮ አዳሪ ናቸው፣ ጭሮ አዳሪ ናቸው። እናንተ የሚያስፈልገውን ነገር ለምሳሌ የዓመት በዓል ወይም የማዳበሪያ በሚያስፈልጋቸው ጊዜ ከረዳችኋቸው ይሄ ትልቅ ነገር ነው፣ በቂ ነው። ሌላውን ህይወታችሁን አደራጅታችሁ ለነሱ መጦሪያ ነው መሆን ያለባችሁ እንጂ እናንተ እነሱ ላይ ሄዳችሁ እንድትጦሩ አታድርጉ። ምክንያቱም ገንዘብ ሲኖርሽ ወይም ገንዘብ ሲኖርህ ወዳጅ ብዙ ነው የምትሆኝ። ድሃ ትሆንሽ ግን ንግግርም አያምር። ድሃ ያው ድሃ ነው። በዛሬ በወጣትነት ሰርታችሁ ራሳችሁን ታላስከበራችሁ ነገ ትልቅ ሰው መሆን ሲመጣ ሁሌ እንደተናቃችሁና ሁሌ ንግግራችሁ ከሰው በታች እንደሆነ ይገባችኋል፣ ወይም ደግሞ ታረጃላችሁ። ስለዚህ እንድትከበሩ ከፈለጋችሁ እንድትወደዱ ከፈለጋችሁ ዛሬ ላይ ይዛችሁ ነገ ላይ መከበር አለባችሁ፣ ወይም ደግሞ መከበር ትችላላችሁ። ድሃ ንግግሩ አያምር፣ ድሃ ተናግሮ አይሰማም። ገብቷችኋል? ድሃ በሄደበት አንቱ አይባል፣ ወይም ደግሞ በሄደበት አቀባበሉ አያምር። ይሄን ነገር እንዳይገጥማችሁ ከወዲሁ ብትጠነቀቁና ብታስቡበት እጅግ በጣም አስፈላጊ ነው። ዛሬ አበዛሁባችሁ። በቀጣይ በአዲስ ነገር በአዲስ ቪዲዮ እንመጣለን። ተዘጋጅታችሁ ጠብቁን። ይህ ኮንታክት ይቀጥላል። ምክንያቱም የሁላችንም ህይወት እስከሆነ ድረስ የሁላችንም ወሳኝ ህይወት እስከሆነ ድረስ አይቆምም። ራሳችሁን ልትጠብቁ ልትጠነቀቁ፣ እንዲሁም ራሳችሁን ልታዘጋጁ ይገባል።